እግዚአብሔር አምላካችን ስለ ሁሉ የተመሰገነ ይሁን። የእግዚአብሔር አምላካችን ሰላም በያላችሁበት ከናንተ ጋር ይሁን። የእግዚአብሔር ቃል ንባብ እንግዲህ በየግላችን የምናደርገው ጥሩ እየሄደ እንደሆነ ተስፋ አደርጋለሁ። በዛሬው ክፍለ ጊዜ ዘጸአት ምዕራፍ 7 ጀምሮ እስከ ምዕራፍ 11 ባሉት ክፍሎች ላይ ያለውን ሐሳብ ነው የምንመለከተው። ሁልጊዜም እንደምናደርገው እንግዲህ ብሉይ ኪዳን ላይ ቆመን ጌታ ኢየሱስ ክርስቶስን ለማየት ወንጌሉን ለማየት ነው ዋናው ትኩረታችን እንጂ ዝርዝር የሆነ ጥናት ወይም ትምህርት ማከናወን አይደለም። ነገር ግን ይህንን እያደረግን ሁላችን ደግሞ የእግዚአብሔርን ቃል በግል ስናጠና የሚያግዙ ሐሳቦችን ዋናው ነገር ላይ ወይም ትልቁ ስዕል ላይ ትኩረት እንድናደርግ የሚረዱ ሐሳቦችን እንካፈላለን። እንግዲህ በዚህ ክፍል ላይ ሁላችሁ እንደምታውቁት እግዚአብሔር አምላክ በጽኑ ክንድ በታላቅም ፍርድ ሕዝቡን ከፈርዖን አገዛዝ ከባርነት እግዚአብሔር አውጥቶ ወደ ተስፋይቱ ምድር እንግዲህ ሊሰዳቸው እሱን ወደሚያመልኩበት ወደ ራሱ እቅፍ የሚሰበስብበትን አካሄድ የሚሄድበት ክፍል ነው እና ይህን ለማድረግ እግዚአብሔር ፈርዖንን ወይም ግብፅን እንዴት እንደቀጣ በአስፈሪ መቅሰፍቶች ፈርዖንን እንዴት እንደቀጣ የምንመለከትበት ክፍል ነው። ለምንድን ነው እግዚአብሔር ይህንን ያደረገው ብለን ልንጠይቅ እንችላለን። የእግዚአብሔርም ቃል በጣም በተደጋጋሚ እግዚአብሔር ይህን ያደረገበትን ምክንያት ያስቀምጥልናል። በአጠቃላይ እግዚአብሔር ይህን ያደረገው በፍጥረት ላይ ያለውን አዛዥነት እግዚአብሔር ሉዓላዊ መሆኑን በፍጥረትም ላይ ሁሉ ብቻም አይደለም ደግሞ ፓርቲኩላርሊ በግብፅ ላይ በፈርዖን ላይ ያለውን የበላይነት ለማሳየት ነው። እንግዲህ በጥንት ግብፅ ፈርዖን ራሱ እንደ አምላክ ይቆጠራል። ከፈርዖን ጀርባ ደግሞ ግብፃውያን የሚያመልኳቸው አማልክት አሉ። ስለዚህ እግዚአብሔር ይህንን ሲያደርግ ማንነቱን ሊያሳይ ክንዱን ሊያሳይ እርሱ ብቻ በግብፅም እንዲሁም ደግሞ በምድር ሁሉ ላይ ገዢና አዛዥ ሉዓላዊ አምላክ እንደሆነ ያሳይ ዘንድ ነው እግዚአብሔር ይህንን ያደረገው። ሕዝቡን በተመለከተ ደግሞ እግዚአብሔር አዳኝ እንደሆነ መሐሪ እንደሆነ ጠባቂ እንደሆነ ያሳይ ዘንድ እግዚአብሔር ይህንን አድርጓል። ስለዚህ በፍርድም በግብፅና በፈርዖን ላይ በፍርድ በሕዝቡ ላይ ደግሞ በታዳጊነትና በአዳኝነቱ ክብርን ይወስድ ዘንድ ስሙ በዚያ ይታወቅ ዘንድ ዝናው በግብፅም በምድርም ሁሉ ላይ እግዚአብሔር እሱ ብቻ እንደሆነ አምላክ እርሱ ብቻ እንደሆነ የበላይ አዛዥ ሉዓላዊ እርሱ እንደሆነ ይህ ይታወቅ ዘንድ ክብርን ደግሞ እርሱ ያገኝ ዘንድ ነው ይህንን ያደረገው። 5-6 ቦታዎች ላይ እግዚአብሔር ይናገራል። ለምሳሌ ምዕራፍ 7 ቁጥር 5 ላይ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። የማደርገውን ሳደርግ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ምዕራፍ 8 ቁጥር 10 አምላካችን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ ይለዋል ሙሴ ሄዶ ለፈርዖን። ምዕራፍ 9 ቁጥር 14 በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ ብሎ እግዚአብሔር ለፈርዖን ይነግረዋል። ምዕራፍ 9 ቁጥር 29 ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ። ምዕራፍ 10 ቁጥር 2 እኔ እግዚአብሔር እንደሆንኩ ታውቁ ዘንድ ይላል። ምዕራፍ 10 ቁጥር 2 ላይ ሁለት ምክንያት ነው የሚናገረው። በእርግጥ እግዚአብሔር ያደረገውን ለምን እንዳደረገ አንዱ እኔ ማን እንደሆንኩኝ ታውቁ ዘንድ ነው። ሁለተኛው ተአምራቴን በግብፅ ምድር ያደረግኩትን ተአምራት ለልጅ ልጆቻችሁ ትናገሩ ዘንድ ይላቸዋል ለእስራኤላውያን በሙሴ በኩል። ይሄ በጣም መሰረታዊ ነገር ነው። እግዚአብሔር የአንድ ትውልድ አምላክ ብቻ አይደለም፣ የአንድ ሕዝብ አምላክ ብቻ አይደለም፣ የሕዝቦች ሁሉ አምላክ ነው፣ የትውልዶች ሁሉ አምላክ ነው በዘመናት መካከል እና እግዚአብሔር ማንነቱን አዳኝነቱን ታዳጊነቱን ለልጅ ልጆቻችን እንድንናገር
የቅብብሎሽ ጉዳይ ስለሆነ ልጆቻችን እግዚአብሔር በእኛ ያደረገውን ማዳን እንዲያውቁ የእነርሱ ልጆች ደግሞ በእነርሱ ያደረገውን ማዳን እንዲያውቁ በዘመናት መካከል እግዚአብሔር የሰራውን ስራ እንዲያውቁ እግዚአብሔር ይፈልጋል። በተለይ ዘዳግም ጋር ስንደርስ ይህንን ሀሳብ በጣም አጽንኦት ሰጥተን እንከፋፈላለን እና የዳንበትን መዳን የወንጌሉን ጉዳይ ለልጆቻችን መንገር ያንን ለልጆቻችን ማቀበል እግዚአብሔር በጣም ከኛ የሚጠብቀው ጉዳይ ነው ማለት ነው። እግዚአብሔር ይመስገን። እንግዲህ እግዚአብሔር ያደረገውን ለምን እንዳደረገ ጠቅለል ባለ መልኩ ወይም ጉልህ በሆነ መልኩ የሚናገር ክፍል አለ። አሁንም አንስቼዋለሁ። ዘጸአት ምዕራፍ 9 አንድ ጊዜ እሱን እናንብበውና ጥቂት ሀሳብ አይተን እንቀጥላለን። ምን ይላል? ዘጸአት ምዕራፍ 9 ከ14 እስከ 16 በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝቦችህም ላይ መቅሰፍቴን ሁሉ አሁን እልካለሁ። አሁን እጄን ዘርግቼ አንተንና ሕዝብህን በቸነፈር በመታሁ ነበር፣ አንተም ከምድር በጠፋህ ነበር። ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቼሃለሁ ይላል። እንግዲህ እግዚአብሔር ለምንድን ነው በአንድ ጊዜ ፈርዖንን ያልቀጣው፣ ግብፅን ያልቀጣውና ሕዝቡን ያላወጣው? ይህን ሁሉ ተደጋጋሚ ተአምራት ለምን አደረገ ብለን ምንጠይቅ ከሆነ እዚህ ጋር መልሱን እናገኛለን። በአንድ ጊዜ በቸነፈር መትቼ ያላጠፋሁ ወይም በተደጋጋሚ ተአምራቴን የገለጥኩብህ ለምንድን ነው ብሎ ይናገራል። ኃይሌን እገልጥብህ ዘንድ አንደኛ፣ ሁለተኛ ስሜ በምድር ሁሉ ላይ ይነገር ዘንድ ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ኃያል መሆኑ በፈርዖንም በግብፅም በግብፃውያን አማልክትም ዘንድ ይታወቅ ዘንድ በምድር ሁሉ ይታወቅ ዘንድ የእግዚአብሔር ኃይል ጎልቶ ይታይ ዘንድ ይህንን አድርጓል። እግዚአብሔር ይመስገን። እንግዲህ አልቲሜትሊ የእግዚአብሔር ኃይል የመጨረሻው የእግዚአብሔር ኃይል የተገለጠው መቼ ነው ብንል ኤፌሶን ምዕራፍ 1 ቁጥር 19 አካባቢ እንደሚናገር በክርስቶስ ኢየሱስ በሆነው የማዳን ስራ ነው። በዚያ ምን ይላል? ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ኃይል ይታያል ይላል። እግዚአብሔር ይመስገን። የእግዚአብሔር ክንድና ኃይል የመጨረሻው ክብሩና ኃይሉ ዲስፕሌይድ የሆነው የተገለጠው ለፍጥረት ሁሉ በግብፅ ተአምራት ጊዜ አይደለም። ነገር ግን ዘመን ሲፈጸም ዘመን ጊዜ በደረሰ ጊዜ እግዚአብሔር በላከው በአንድያ ልጁ ባደረገው ተአምራት የተአምራቶች ሁሉ ተአምራት በክርስቶስ ኢየሱስ የመስቀል ስራ የተገለጠ ነው። እርሱን ሲልከው እንዲሞት ሲያደርገው ጌታ ኢየሱስን ከሙታን ሲያስነሳው በክብሩ ደግሞ በቀኙ ሲያስቀምጠው በክርስቶስ ባደረገው ነገር ሁሉ የእግዚአብሔር ክብር የእግዚአብሔር ኃይል ለሕዝቦች ሁሉ ለምድር ሁሉ ተገልጧል። እግዚአብሔር ይመስገን ለዘላለም። ስለዚህ አንደኛው ኃይሌን እገልጥብህ ዘንድ ነው የሚለው ለፈርዖን። ሁለተኛው ደግሞ ስሜ በምድር ሁሉ ላይ ይነገር ዘንድ ለዚህ ነው ያስነሳሁ፣ ለዚህ ነው ንጉሥ እንድትሆን ያመጣሁ። የኔ ዝና በምድር ሁሉ ይነገር ዘንድ በግብፅ በማደርገው የተነሳ እግዚአብሔር ይመስገን። እንግዲህ በኋላ ስንመለከት ለምሳሌ ኢያሱ መጽሐፍ ላይ ረሃብ ምን ትላለች? ስለ እናንተ ዝና ሰማን፣ ስለ አምላካችሁ ዝና ሰምተን ፈራን፣ ራድን፣ ተንቀጠቀጥን ትላለች። የእግዚአብሔር ዝና ስለወጣ በእስራኤላውያን አመራር ላይ በግብፅ ያደረገው በጉዞ ላይ ያደረገው የእግዚአብሔር ክብርና የእግዚአብሔር ኃይል መገለጥ ከዚያም ደግሞ የወጣው ዝናው በምድር ሁሉ ስለተሰማ ምድር ሁሉ ይህንን ዝናውን ሰምቶ ፈርቷል። በኋላም ኢያሱ ምዕራፍ 9 ላይ ገባዖናውያን ያንኑ ይናገራሉ። የእግዚአብሔር ዝና ሕዝብ ሁሉ የእስራኤልን አምላክ እንዲፈራ እርሱ አምላክ መሆኑን እንዲያስቡ አድርጓቸዋል። ነገር ግን በዚያ ብቻ እንዲበቃ አይደለም የእግዚአብሔር ሐሳብ። እንደምታውቁት
ታላቁ ተልእኮ በሚባለው ክፍል ላይ ማቴዎስ ወንጌል ምዕራፍ 28 19ና 20ን ስትመለከቱ እግዚአብሔር ደቀ መዛሙርቱን ምን ይላቸዋል? ወደ አሕዛብ ሁሉ ሂዱ፣ ወደ ምድር ሁሉ ሂዱ ይላቸዋል። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እኔ ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ይላል። ወደ አሕዛብ ሁሉ ወደ ምድር ሁሉ ስሙ እንዲነገር ስሙ እንዲወጣ። ስም ሲባል እንግዲህ እግዚአብሔር ራሱን ይወክላል። ባህሪውን፣ ማንነቱን፣ እግዚአብሔርነቱን ይወክላልና እግዚአብሔር አልቲሜትሊ ዝናው እንዲወጣ ስሙ እንዲነገር የፈለገው ምድር ሁሉ ይድን ዘንድ አሕዛብ ሁሉ ይህንን ስም አውቀው ጌታ ኢየሱስ ክርስቶስን አውቀው ወደ ድነት ይመጡ ዘንድ በዚህም ደግሞ እግዚአብሔር ክብርን ያገኝ ዘንድ ነው የመጨረሻው የእግዚአብሔር ስም ፕሮክሌምድ እንዲሆን የፈለገው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ በግብፅ ምድር እግዚአብሔር በፍርድም ወይም በመቅሰፍትም እንዲሁም ደግሞ ሕዝቡን በማዳን ክብሩን ገልጧል። እንደምታውቁት እግዚአብሔር በግብፅና በፈርዖን ላይ ሲፈርድ መቅሰፍቱን ሲያመጣ በግብፅ ውስጥ ያለች ጌሴም የተባለችው እስራኤላውያን የሚኖሩባት መንደር ግን ሰላም ነበረች። መቅሰፍቶቹ እነሱን አይነኳቸውም ነበር። በዚያ ጨለማ ሲሆን በዚህ ብርሃን ይሆን ነበረ። እግዚአብሔር በአንድ እጅ ግብፅንና ፈርዖንን ይቀጣ ነበረ፣ ይፈርድባቸው ነበር። በሌላ እጅ ደግሞ ሕዝቡን ይጠብቅና ይጠነቀቅላቸው ነበር። ምሕረቱንና ማዳኑን ጥበቃውን በእነሱ ላይ ያደርግ ነበር። በሁለቱም ስራው አልቲሜትሊ ዞሮ ዞሮ ምንድነው የእግዚአብሔር ሐሳብ? ግሎሪፋይድ እንዲሆን ክብርን እንዲያገኝ ስሙ እንዲነገር ማንነቱ እንዲታወቅ ያንን ያደርግ ነበር። መጨረሻ ላይ ምዕራፍ 11 ቁጥር 1 እስከ 3 ስንመለከት እስራኤላውያን በግብፃውያን መካከል ሞገስ አገኙ ይለናል። እንዲሁም ሙሴ በግብፅ ሀገር ሁሉ የተፈራ ሰው ነበር፣ የተከበረ ሰው ነበር ይላል። እግዚአብሔር ይህንን በማድረግ ክብሩን እርሱ ነው የሚወስደው። የእሱ ሕዝብ እንዲፈሩ ሞገሳም እንዲሆኑ እርሱ የላከው መሪ እግዚአብሔርን የሚወክለው ሙሴ የተፈራ የተከበረ ሰው እንዲሆን ሲያደርግ አልቲሜትሊ ክብሩን የሚያገኘው እግዚአብሔር ነው። ስሙ ይባረክ። እርሱ ሞገሳችን ነው፣ አዳኛችን። ክብሩን የሚወስደው እርሱ ነው። በዚህ ምድር ስንመላለስ በጠላት ዘንድ ከነርሱ ጋር ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል ያስባልልን እርሱ ነው። እግዚአብሔር የተመሰገነ ይሁን። ሞገሳችን ክብራችን እርሱ ነው። አልቲሜትሊ ክብሩን የሚወስደው እርሱ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ሙሴን ምዕራፍ 7 ላይ ሲልከው ይህንን ሁሉ ተአምራት ማድረግ ሲጀምር ሙሴን ነው የላከው እንደምታውቁት እና ምዕራፍ 7 ቁጥር 15 ላይ ምንድነው የሚለው? በወንዝ ዳር ፈርዖንን ታገኘዋለህ ይላል። በወንዝ ዳር በማለዳ ፈርዖንን ታገኘዋለህ እና እባብ ሆኖ የተለወጠውን በትር በእጅ ይዘህ ሂድ ይለዋል። ፈርዖን በአባይ ወንዝ ዳር በማለዳ ሲወጣ ሙሴ ሄዶ በዚያ እንደሚያገኘው እግዚአብሔር ይነግረዋል። እንግዲህ ይሄ ሌላ ትርጉም አለው። ታውቃላችሁ ዘጸአት ምዕራፍ 2 ቁጥር 10 ሙሴ ሙሴ የተባለው የፈርዖን ልጅ ሙሴ ያለችው ከውሃ ውስጥ አውጥቼሃለሁና ስትለው ነው ሙሴ ያለችው። ፈርዖን የዕብራውያን ልጆች እንዲገደሉ ውሃ ውስጥ ተጥለው እንዲሞቱ ያወጣው ትዕዛዝ እንግዲህ ሙሴ ወደ ውሃ ውስጥ እንዲገባ አድርጎታል። ወላጆቹ በቅርጫት አድርገው ውሃ ውስጥ አስገብተውታል። ከውሃ ውስጥ እግዚአብሔር በተአምራት አውጥቶ ሙሴ የሚባል ስም እንዲሰጠው አድርጎ ከውሃ የወጣ እንዲባል አድርጎ አሁን ይህንን ሙሴ አስነስቶ እዚያው ሙሴ በተጣለበት ወንዝ ማዶ ፈርዖንን እንዲያገኘው የእግዚአብሔር የተአምራት መጀመሪያ በዚያ እንዲሆን እግዚአብሔር ወዷል። የእግዚአብሔር ድምፅ በዚያ በናይል በአባይ ዳር እንዲገለጥ እግዚአብሔር ወዷል እና ከውሃ የወጣው ሙሴ የግብፅን አስፈሪ ንጉሥ ፈርዖንን በዚያ በውሃ ዳር ነው ሊያናግረው የጀመረው እና በዚያ ሄዶ እግዚአብሔር ምን ይዘህ ሂድ ይለዋል? ያቺ እባብ ሆና የተለወጠችውን በትር በእጅ ትወስዳለህ ይለዋል። ይሄ በትር እንግዲህ
ዘጸአት 7:12 ላይ የፈርዖንን ጠንቋዮች በትር ሁሉ የዋጠ በትር ነው። እባብ ሲሆኑ እነዚህን እባቦች ሁሉ የዋጠችው እባብ ሆና የተለወጠችው የአሮን በትር ናት። የሌሎቹን እባቦች ሁሉ ዋጠች፣ የጠንቋዮቹን። እና እግዚአብሔር ይህንን ሲያደርግ ምንድን ነው? በጥንት ግብፅ የፈርዖን ኃያልነት ማሳያ እባብ ነው፣ ምልክቱ እባብ ነው። እና የእግዚአብሔር በትር በሙሴና በአሮን እጅ የነበረች በትር ይህንን ኃይል ውጣለች። እግዚአብሔር የግብፅን ኃያል የሆነውን ፈርዖንን ወይም ደግሞ እርሱ የሚወክለውን አማልክት የሚውጥ ከዚያ በላይ የሆነ የበላይ አምላክ መሆኑን የምታሳይ በትር ናት። ስለዚህ ይህችን ትዕምርታዊ በትር የእግዚአብሔርን ክንድና ብርታት የምታሳይ በትር እነ ሙሴ ከብት ለመጠበቅ የተጠቀሙባት፣ በእግዚአብሔር እጅ ግን ስትገባ ብርቱ ስራ የምትሰራውን እችን በትር ይዞ ነው ፈርዖንን ሊገናኘው የሄደው። እግዚአብሔር ይመስገን። እንግዲህ ከዛ በኋላ እግዚአብሔር አምላክ ያደረገውን ሁሉ በምን እንዳደረገ ልናስተውል ይገባናል። አንድ ሀሳብ እዚህ ጋር በጣም ላነሳ ወዳለሁ። የእግዚአብሔር ቃል እንዴት በግብፅ ምድር ተአምራትን እንዳደረገ እንግዲህ ደጋግመን ስክሪኑ ላይ ያስቀምጥላችኋለሁ። ወደ 25 ጊዜ የሚሆን የተገለጸ አገላለጽ አለ ከ7 እስከ 11 በዘጸአት። እግዚአብሔርም ሙሴን አለው ወይም ተናገረው የሚል አገላለጽ አለ። እግዚአብሔር እንደተናገረ ወይም ለሙሴ እንደተናገረው የሚሉ አገላለጾች አሉ። እግዚአብሔር እንዲህ ይላል የሚለው አለ። እግዚአብሔር እንዳዘዛቸው የሚል አለ። በድምሩ 25 ጊዜ አካባቢ እግዚአብሔር በቃሉ ተአምራቶቹን እንዳደረገ የሚናገሩ ክፍሎች አሉ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ዘፍጥረት 1 ጀምሮ ፍጥረትን በቃሉ እንደፈጠረ የሆነውን ሁሉ የሌለውን ወደ መኖር ያመጣው በቃሉ እንደሆነ ሁሉ እዚህ ጋም እግዚአብሔር ፍርድንም ሲፈርድ እንዲሁም ሕዝቡንም ደግሞ ከባርነት እና ከጭቆና ሲታደግና ሲያድን በቃሉ እንዳደረገ እንመለከታለን። እግዚአብሔር የተመሰገነ ይሁን። ዘጸአት 9:20 ላይ የፈርዖን ባሪያዎች የፈርዖን ሰዎች የእግዚአብሔርን ቃል የፈሩቱ የእግዚአብሔርን ቃል የፈራ ከብቶቹን አሸሸ ይላል። መቅሰፍት ሲመጣ የበረዶ መቅሰፍት ሊመጣ ነው የሚል ቃል ሲመጣ ይህንን ቃል የፈራ ከብቶቹን አሸሸ የፈርዖን ባሪያዎች። ይህንን ቃል ያልፈራ ደግሞ ከብቶቹን በሜዳ ተወ ይላል። ቃል የእግዚአብሔርን ቃል ሰሙ። ይሄ ቃል ኃይል እንዳለው እንደሚፈጸም እንደሚሰራ የሌለውን ወደ ማኖር እንደሚያመጣ የተረዱ ምላሽ ሰጡ፣ እርምጃ ወሰዱ። ይሄ የእግዚአብሔር ቃል ነው ያደረገውን ያደረገው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ኃያል ነው ወገኖቼ። የእግዚአብሔር ቃል ሕያውና የሚሰራ ነው። ዕብራውያን ምዕራፍ 4 እንደሚነግረን ክብር ለእግዚአብሔር ይሁን። እንግዲህ በዘመን ፍጻሜም እኛን ያዳነን የታደገን ጠላታችንን ደግሞ የቀጣ ኃጢአትን የቀጣ ሰይጣንን የቀጣ ማን ነው ብንል ዘመን በተፈጸመ ጊዜ የተገለጠው የእግዚአብሔር ቃል ነው። ዮሐንስ ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ከዛ ወረድ ብሎ ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ክብር ለእግዚአብሔር ይሁን። ይሄ ቃል ተገለጠ። እግዚአብሔር ወልድ የሆነው ቃል ተገለጠ። ከዚያም በኋላ በእኛ ደግሞ አደረ። ይሄ ቃል በመጀመሪያ የነበረው ቃል እግዚአብሔር ወልድ የሆነው ጌታ ኢየሱስ ነው። በኋላ ጊዜው ሲደርስ ደግሞ የተገለጠው ቃል ይሄው ቃል ነው። ስራችንን የሰራው በመስቀል ሆኖ ያዳንን ይሄው ቃል ነው። ስለዚህ ተስፋ ሰጪው እርሱ ነው። እግዚአብሔር ወልድ የሆነው ኢየሱስ ነው። ተስፋችንም የሆነው የተስፋ ቃል የሆነው የተባረከው ተስፋችንም እርሱ ነው፣ ጌታ ኢየሱስ ነው። ተስፋ ፈጻሚውም ደግሞ እርሱ ነው።
በመስቀል ላይ ተንጠልጥሎ ስለኔና ስለናንተ መቅሰፍትን የተቀበለ ፍርድን የተቀበለ በግብፅ የወረደውን ያን ሁሉ ቅጣትና መቅሰፍት ስናስብ እንዲሁ አንብበነው ብቻ አናልፍም። በኋላ በዘመን ፍጻሜ ስለኔና ስለናንተ እኛ መቀጣት ያለብንን እኛ መቀበል ያለብንን ቅጣት ራሱ የተቀበለ ራሱ አዳኛችን የሆነው እርሱ ተቀበለ። እኛን በእኛ ፈንታ ሆኖ ተቀጣልን፣ አዳነን፣ ከኃጢአት ባርነት ከዲያብሎስ ገዢነት አዳነን። የእግዚአብሔር ቃል ምን ይላል? ኢሳይያስ 53 ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ሃሌሉያ! ክብር ሁሉ ለናዝሬቱ ኢየሱስ ለአዳኛችን ለጌታችን ለመድኃኒታችን ይሁንለት። እግዚአብሔር ይመስገን። ስለዚህ ዘጸአትን ስናነብ እነዚህን መሰረታዊ ሐሳቦች ልናስተውል ይገባል። እግዚአብሔር አምላካችን ይመስገን። ሌላው ባነሳ መወደው ሐሳብ እንግዲህ እግዚአብሔር ሕዝቡን ሊያድን ሲመጣ በሕዝቡ ጉዳይ ድርድር እንደማያውቅ ድርድር እንደማይፈልግ የሚያሳየን ክፍል ነው። ይሄ ክፍል ፈርዖን እንግዲህ የእግዚአብሔር ጡጫ ሲበረታበት በተወሰነ መልኩ ከእግዚአብሔር ጋር ለመደራደር ሲሞክር እንመለከታለን። በእነዚህ ክፍሎች ውስጥ ለምሳሌ ምዕራፍ 8 ቁጥር 25 ላይ ነገሩ ሲበዛበት ምን ይላቸዋል? ሂዱ በአገሩ ውስጥ ለአምላካችሁ መስዋዕትን ሰው ይላቸዋል። እፈቅድላችኋለሁ፣ ነገር ግን በግብፅ ውስጥ ሆናችሁ ብቻ ነው እግዚአብሔርን የምታመልኩት ወይም የምትሰዉት። እግዚአብሔር ይህንን አልተቀበለም። እግዚአብሔር የሚፈልገው ሙሉ በሙሉ ከግብፅ ወጥተው በምድረ በዳ እንዲሰውለት፣ እንዲያመልኩት፣ በዚያ እንዲገዙለት ነው የእግዚአብሔር ሐሳብ። ይሄ ግልጽ ነው። እርሱ ግን ይደራደራል። በኋላም ምዕራፍ 8 ቁጥር 28 እርሺ መሄድ ትችላላችሁ፣ ግን ርቃችሁ እንዳትሄዱ፣ እኔ ካስቀመጥኩላችሁ ገደብ ርቃችሁ እንዳትሄዱ ይላቸዋል። እግዚአብሔር በዚህም አይረካም። እግዚአብሔር ይህንንም ሊቀበል አልፈለገም። ምዕራፍ 10 ቁጥር 11 መሄድ ትችላላችሁ ይላቸዋል። አሁንም ነገር ግን ወንዶቻችሁ ብቻ ይሂዱ፣ ሴቶቻችሁ ልጆቻችሁ ይቀመጡ ማለቱ ነው እና ከፊል የሆነ መታዘዝ ነው። አሁንም ፈርዖን የሚያሳየው ከእግዚአብሔር ጋር ለመደራደር እስከ መጨረሻው ሲሞክር እንመለከታለን። ምዕራፍ 10 ቁጥር 24 ላይም አሁንም እንደዚሁ ከፊል የሆነ ፈቃድ ይሰጣቸዋል። በጎቻችሁንና ከብቶቻችሁን ትታችሁ ሂዱ፣ እናንተ መሄድ ትችላላችሁ፣ ግን በጎቻችሁ ከብቶቻችሁ እዚህ መቅረት አለባቸው። ሙሉ በሙሉ ሊለቃቸው አልፈለገም። እግዚአብሔር ግን ሐሳቡን በኋላ ግልጽ ያደርጋል። ምዕራፍ 11 ቁጥር 1 ላይ ምን ይላል? እግዚአብሔር ይለቃችኋል፣ ሲለቃችሁም አባሮ ይሰዳችኋል ይላል። ሌላ ትርጉም ምን ይላል? ፈርዖን አንዳችሁን ሳያስቀር ይለቃችኋል ይላል። የእንግሊሹንም ቨርዥን ስናይ he will drive you away altogether ወይም completely ነው የሚለው። ምንም ሳያስቀር ይለቃችኋል። የእግዚአብሔር ሐሳብና ፈቃድ ይሄ ነው እንጂ በከፊል ፈርዖን ተቆጣጥሯቸው በከፊል በባርነት ውስጥ ሆነው እንዲሁም ደግሞ በከፊል እግዚአብሔርን እንዲያመልኩት አይደለም። በፍጹም ይህንን እግዚአብሔር እንደማይቀበል ግልጽ አድርጓል። እግዚአብሔር ሙሉ ዴሊቨራንስ ነው የሚፈልገው፣ ሙሉ መለቀቅ ነው የሚፈልገው። ስለዚህ ያንን እግዚአብሔር ግልጽ ሲያደርግ እንመለከታለን። እግዚአብሔር በእኛም ሕይወት ያደረገው ይሄንን ነው። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል። በእርግጥ አርነት አውጥቶናል። ጌታችን መድኃኒታችን ክርስቶስ ኢየሱስ ነፃ ወጥተናል። በከፊል የኃጢአት ባሪያ ወይም በከፊል የሰይጣን አገዛዝ ውስጥ ሆነን በከፊል ደግሞ የእግዚአብሔር ባሪያ እና በእግዚአብሔር አገዛዝ ውስጥ ያለን እንድንሆን የእግዚአብሔር ሐሳብ አይደለም።
ኮምፕሊትሊ ፍሪ እንድንሆን ነፃ እንድንወጣ ነው እግዚአብሔር ያደረገው። ክብር ለእግዚአብሔር ይሁን። ስለዚህ ሰውነታችንን ብልቶቻችንን ሙሉ በሙሉ ለጽድቅ መሳሪያ አድርገን እንድንሰጥ ሙሉ በሙሉ ለእግዚአብሔር እንድንገዛ እግዚአብሔር ይፈልጋል። እርሱ ሙሉ ነፃ እንዳወጣን ሁሉ ሙሉ መታዘዛችንን ሙሉ መገዛታችንን ነው የሚፈልገው። ሮሜ 12 እንደዛ አይደል የሚለው? ሰውነታችሁን ሕያውም ደስ የሚያሰኝም መስዋዕት አድርጋችሁ አቅርቡ ይላል። ይሄ ነው አገልግሎታችሁ ይላል። መላ ማንነታችንን ለእግዚአብሔር እንድናቀርብ መላ ብልቶቻችንን የጽድቅ መሳሪያ ጌታን ደስ የሚያሰኝ ስራ ህይወት ለመኖር በፊቱ ለመመላለስ ለእርሱ ሙሉ በሙሉ ለመገዛት ለዚያ ተጠርተናል። ፉል ዴሊቨራንስ ምንን ያስከትላል? ፉል ኦቢዲየንስን ይጠይቃል። ሙሉ መገዛትን ይጠይቃል ማለት ነው። እግዚአብሔር የተመሰገነ ይሁን እና በእውነት አንዳንዴም ከፈርዖን ህይወት መማር አለብን። ከእስራኤላውያን ብቻ አይደለም እንማረው፣ ራሳችንን በፈርዖንም ቦታ አስቀምጠን መማር አለብን። ከእግዚአብሔር ጋር እደራደራለሁ ወይ በመታዘዝ ጉዳይ? አንዳንዴ እንደዛ እናደርጋለን። በዚህ ጉዳይ ጌታ ሆይ እታዘዛለሁ፣ በዚህ ግን አትምጣብኝ፣ ቸርነት አደርጋለሁ፣ ለጋስ ሆናለሁ፣ ምንም ችግር የለም፣ ግን እከሊትን ይቅር በላት እንዳትለኝ፣ በቂሜ እንዳትመጣብኝ አይነት ነገር ልንል እንችላለን። ብዙ ነገር ልንዘረዝር እንችላለን። እዚህ ጋር ከፊል መታዘዝ፣ በከፊል ለጌታ ተገዝተን በከፊል ደግሞ ልባችን ሌላ ቦታ እንዲሆን እግዚአብሔር አይፈልግም። በዚህ በፖለቲካ ጉዳይ አትምጣብኝ፣ ነገር ግን እሑድ ቤተክርስቲያን እሄዳለሁ፣ ደጀ ሰላም አልቀርም፣ አመልክሃለሁ፣ ግን በዚህ ጉዳይ ደግሞ አትምጣብኝ ብለን የምናስቀምጣቸው ነገሮች ሊኖሩ ይችላሉ። በዚህ በምቾቴ አትምጣብኝ፣ በዚህ በእኔ እቅድ አትምጣብኝ፣ ነገር ግን አመልክሃለሁ፣ ግድ የለም ጊዜው ሲደርስ አንተን አመልክሃለሁ፣ ግን እነዚህ ነገሮች ልጨርስና እኒህ ነገሮችን አስተካክዬ ወደ አንተ እመጣለሁ ልንል እንችላለን። እግዚአብሔር ግን ኖ፣ አንደኛ በሁለንተና ፈልግሃለሁ፣ ምፈልግ ደግሞ አሁን ነው። የመዳን ቀን ዛሬ ነው። የንስሐ ቀን፣ የመመለስ ቀን ዛሬ ነው። ሙሉ በሙሉ የመሰጠት ቀን ዛሬ ነው። ስለዚህ ምንደራደርባቸውን ጉዳዮች ወገኖቼ እስኪ እንጠይቅ፣ ውስጣችንን መርምረኝ፣ ፈትነኝ እንበል። እግዚአብሔርም ያሳየናል። ሙሉ መሰጠትን እግዚአብሔር ይፈልጋል። እግዚአብሔር የተመሰገነ ይሁን። ሌላው እንግዲህ መጨረሻ ላይ በተቻለ መጠን ፈጠን ብዬ ማንሳት የምፈልገው የፈርዖንን የልብ መጽናት ወይም የልቡን መደንደን ጉዳይ ነው። እዚህ ክፍል መነሳት አለበት ብዬ ማስበው እንግዲህ በዚህ ክፍል ላይ እግዚአብሔር የፈርዖንን ልብ አደነደነ የሚሉ አገላለጾችን እናያለን። ወደ 9 ጊዜ ከምዕራፍ 4 ብንጀምር ወደ 9 ጊዜ እግዚአብሔር ልቡን እንዳደነደነው ይናገራል። ከዚያም ደግሞ እንዲሁ ፈርዖን ልቡን አደነደነ የሚሉ ክፍሎችንም እናገኛለን። ከዚያም ደግሞ ኒውትራል የሆነ አገላለጽ እግዚአብሔርንም ፈርዖንንም ሳይጠቅስ የፈርዖን ልብ ደነደነ የሚሉ አገላለጾችንም ደግሞ ወደ 7 ጊዜ እናገኛለን እና የፈርዖን የልብ መደንደን በኋላም ደግሞ እስራኤላውያን በምድረ በዳ ልባቸውን ማደንደናቸው በኋላ ደግሞ እግዚአብሔር እኛንም ደግሞ ልባችንን እንዳናደነድን ዕብራውያን ላይ የሚናገርበትን ሐሳብ እዚህ ጋር ማንሳት አስፈላጊ ነው። በእርግጥ እግዚአብሔር የፈርዖንን ልብ እንዳደነደነ በግልጽ ይናገራል። በኋላም ሮሜ ምዕራፍ 9 ላይ ሐዋርያው ጳውሎስ ይህንን ያነሳና ምዕራፍ 9 ቁጥር 17-18 ላይ ምን ይላል? መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳሁ ይላልና፣ እንግዲህ የሚወደውን ይምራል፣ የሚወደውንም እልከኛ ያደርገዋል ይላል እና ጳውሎስ ይህንን ሐሳብ ወስዶ እግዚአብሔር ሉዓላዊ አምላክ እንደሆነ እግዚአብሔር በሰማይ ሆኖ የሚወስነው የራሱ ውሳኔ እንዳለ እግዚአብሔር ፈርዖንን ወደ ንግስና ያመጣው ኃይሉን ያሳየው እንደሆነ ክብሩን እና ስሙን ይገልጥበት ዘንድ እንደሆነ፣ ስለዚህ እግዚአብሔር በሚወደው ሰው በሚወደው መንገድ እና ሁኔታ ይጠቀማል።
አልቲሜትሊ የራሱን ክብር ይገልጣል። ስለዚህ እሱ ሉዓላዊ ነው፣ የወደደውን ያደርጋል የሚልን ሐሳብ እናገኛለን። እውነት ነው፣ እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ ፈቃድ አለው። መለኮታዊ ውሳኔና ምርጫ አለው። ነገር ግን አት ዘ ሴም ታይም ሰው ደግሞ ለኃጢአቱ፣ ለልቡ መደንደን፣ ለእንቢተኛነቱ፣ እግዚአብሔርን ሪጀክት ስለማድረጉ፣ ስለሚወስነው ውሳኔ ሁሉ ሰው ደግሞ ኃላፊነት ይወስዳል፣ ኃላፊነት አለው። አት ዘ ሴም ታይም ፈርዖን ልቡን አደነደነ የሚሉ ሐሳቦችን በተደጋጋሚ እናገኛለን ከምዕራፍ 7 ጀምሮ እስከ 11 ዛሬ በምናየው ክፍል። እንግዲህ የእግዚአብሔር ሉዓላዊ ምርጫ፣ የእግዚአብሔር መለኮታዊ ውሳኔ እና የሰው ደግሞ ኃላፊነት፣ የሰው ውሳኔ አብረው ኦፐሬት የሚያደርጉ ናቸው፣ አብረው የሚሰሩ ናቸው። ይሄን ለመረዳት በጣም አስቸጋሪ ነው ለሂውማን ማይንድ። በምድር ላይ ይሄንን ተረድቶ በዚህ ጉዳይ ላይ ግልጽ የሆነ መልስ ሊሰጥ የሚችል ሰው የለም፣ እስከዛሬም የለም፣ ለወደፊቱም የለም። ይሄ ሚስጥር ነው ብዬ ነው እኔ የማስበው። እግዚአብሔር ብቻ ነው የሚያውቀው እንዴት የእግዚአብሔር ምርጫ፣ የእግዚአብሔር ውሳኔና የሰው ደግሞ ኃላፊነት አብረው እንደሚሰሩ የእግዚአብሔር ቃል የሚያሳየን ብርሃን ይፈነጥቃል በዚህ ጉዳይ ላይ ነገሮችን እንድንረዳ በተወሰነ መልኩ። ነገር ግን አልቲሜትሊ ይህን ጉዳይ በጣም በትህትና በሂዩሚሊቲ ነው መቅረብ ያለብን። አንዳንድ ጊዜ ሰዎች በጣም ፈርቨንት ሆነው ይከራከራሉ በዚህ ጉዳይ፣ በሌሎችም ጉዳይ። ከየትኛውም ክርክር ጀርባ እንደሚመስለኝ ትዕቢት ነው ያለው። አውቃለሁ፣ ሁሉን አውቃለሁ የሚል ትዕቢት ነው። ነገር ግን እግዚአብሔር ያውቃል በሚል ትህትና ነው ነገሮችን መቅረብ ያለብን። እኛ ማናውቀው ከኛ የተሰወሩ መንፈሳዊ ምስጢራት እንዳሉ ማወቅ አለብን። በኋላ በጌታ ዘንድ ቀርበን የሚገባን ኢዮብ ምዕራፍ 45 ላይ የሚናገረው ነገር አለ። ቁጥር 3 ላይ ያለ ዕውቀት ዕቅዴን የሚያደበዝዝ ይህ ማን ነው አልከኝ። በእርግጥ ያልገባኝን ነገር የማላውቀውንና ላስተውለው የማልችለውን ጉዳይ ተናገርኩ ይላል። በኋላ መስማትን ሰምቼ ነበር፣ አሁን ግን ዓይኔ አየች ብሎ በቃ እግዚአብሔር እጁን በአፉ እንደጫነው ጌታን እንዳስጫነው እና ጌታን ባየ ጊዜ ሁሉ ጥያቄው ትንሽ እንደሆነ እንዳስተዋለ መልስን እንዳገኘ እናያለን። እና እኛም ለሁሉ ጥያቄ መልስ የምናገኝበት ጊዜ ይመጣል። ጌታን ስናየው ሁሉ ጥያቄ መናኛ የሚሆንበት ጊዜ አለ፣ ግልጽም የሚሆንበት ጊዜ አለ። ነገር ግን አሁን የእግዚአብሔር ቃል የሚገልጥልንን ነገር ተረድተን ከዚያ ብዙ ፈቀቅ ማለት የለብንም። ጆን ካልቪን ራሳቸው ምን ይላሉ? እግዚአብሔር ዝም ባለበት ጉዳይ አፌን አልከፍትም ይላሉ። እንግዲህ የኛም ምርጫ መሆን ያለበት ይሄ ነው። ነገር ግን ይህን ጉዳይ በተመለከተ የእግዚአብሔርን ምርጫ፣ የእግዚአብሔርን ሉዓላዊ ፈቃድና የሰውን ኃላፊነት በተመለከተ ለምሳሌ ዘፍጥረት ምዕራፍ 50 ቁጥር 20 ላይ ዮሴፍ ምን ይላል? ወንድሞቹን እናንተ እኔን የሸጣችሁኝ፣ ጉዳት ያደረሳችሁብኝ ክፋት አስባችሁ ነው። ነገር ግን እግዚአብሔር ይህንን ሕዝቡን ለማዳን በእኔ በኩል አልፎ ሕዝቡን ከረሃብ ለማዳን ለመልካም አደረገው፣ ለመልካም አሰበው ይላል። እናንተም አሰባችሁ፣ እግዚአብሔርም አሰበ። እናንተም እርምጃ ወሰዳችሁ፣ ፍሪ ዊል አላችሁ። እግዚአብሔርም ደግሞ የራሱ መለኮታዊ ሐሳብ አለው። ዞሮ ዞሮ የእናንተ የወንድሞቼ ሐሳብ ለእግዚአብሔር ሐሳብ መጠቀሚያ ነው የሆነው። የእናንተ ድርጊት ለእግዚአብሔር ሉዓላዊ እና ከፍ ላለው ሐሳቡ ምን ሆነ? መጠቀሚያ ሆነ ይላል። በኋላም ሐዋርያት ሥራ ላይ ስንመለከት ምዕራፍ 2 ቁጥር 23 ላይ ስንመለከት እንዴት እግዚአብሔር አምላክ በክርስቶስ ኢየሱስ ላይ አጀንዳ እንዳለው፣ ሐሳብ እንዳለው፣ ክፉ ሰዎች ግን ክርስቶስ ኢየሱስን ሲሰቅሉት፣ ክፉ ሲያደርጉበት የማን ሐሳብ እንደተፈጸመ የእግዚአብሔር ሉዓላዊ እና መለኮታዊ ሐሳብ እንደተፈጸመ እንመለከታለን። ሰዎች ናቸው የሰቀሉት እና የገደሉት። ነገር ግን ከጥንት እግዚአብሔር ያንን ያሰበውን ሐሳብ
በሰዎች ፈቃድ ውስጥ አድርጎ ምን አድርጎታል? ፈጽሞታል። ምዕራፍ 2:23 ላይ ያንን ነው። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላል። አስቀድሞ የተወሰነ የታወቀ ነገር አለ፣ የታሰበ ነገር አለ። የሰዎች ስራ ደግሞ የእግዚአብሔርን ሐሳብ ማስፈጸሚያ ሆኖ ሲገለጥ እናያለን። ምዕራፍ 4:28 ላይ መመልከት ትችላላችሁ። ሐዋርያት ሥራ ምዕራፍ 4:28 ላይ እንደዚሁ ተመሳሳይ ሐሳብ አለ። ስለዚህ የእግዚአብሔር ሉዓላዊነትና የሰው ምርጫ አብረው ኦፐሬት የሚያደርጉ ናቸው። እንዴት ኦፐሬት እንደሚያደርጉ ይህንን ጥልቅ ምስጢር ግን በሙላት የሚያውቀው እግዚአብሔር ብቻ ነው። እኛ የተወሰነውን ሐሳብ የቃሉ ቅዱስ ቃሉ የሚገልጥልንን ልንወስድ እንችላለን። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ፈርዖን ልቡን አደነደነ፣ እግዚአብሔርም ልቡን አደነደነው የሚለውን ሐሳብ ስንመለከት ሮሜ ምዕራፍ 1 ወደ ውስጣችን ሊመጣ ይችላል። ሮሜ ምዕራፍ 1 ከ24 እስከ 28 ስንመለከት በተለይ ቁጥር 28 እሷን ብቻ ላንብባት። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለሚያስነውር ምኞት አሳልፎ ሰጣቸው ይላል። ቁጥር 26 ደግሞ እግዚአብሔርን ባላከበሩት መጠን ለእርሱ ለመታዘዝ ባልወደዱት መጠን እግዚአብሔር ኮንፈርም ነው ያደረገው። የልባቸውን አቅጣጫ የልባቸውን ሐሳብና ፈቃድ አየ። እርሱን የሚፈልግ አይደለም፣ እርሱን ሪጀክት የሚያደርግ ነው። ለእርሱ የሚገዛ አይደለም፣ እርሱን የሚወድ አይደለም። ይሄ የሰው አካሄድ ነው፣ የሰው የልቡ ፈቃድ ነው። ስለዚህ እግዚአብሔር ምን አደረገ? አሳልፎ ሰጣቸው። ፈርዖን ልቡን አደነደነ። ሲጀምር ዮሴፍን የማያውቅ ንጉሥ ሆኖ ተነስቶ ህዝቡን ማስጨነቅ ጀመረ። እግዚአብሔርን ሪጀክት አደረገ። እኔ ነኝ የበላይ አለ። በዛ መስመር ላይ እግዚአብሔር መጥቶ ልቡን አደነደነ። ኮንፈርም ነው ያደረገው የመጀመሪያውን የልቡን ዝንባሌና አካሄድ። ስለዚህ እግዚአብሔር አምላክ ሉዓላዊ አምላክ ነው። እንዴት እንደሚሰራ እርሱ ያውቃል። ነገር ግን የሰው ኃላፊነት ደግሞ ግልጽ ነው። ያንን ማስተዋል ይገባናል እና ጳውሎስ ሮሜ 11:33 ላይ እንደሚናገር የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ይላል። ወገኖቼ እግዚአብሔር ሊመረመር አይችልም፣ ለመንገዱ ፍለጋ የለውም። እርሱ ጥልቅ ነው። ስለዚህ ይህንን በማስተዋል ነው መንፈሳዊ እውነታዎችን መንፈሳዊ ሚስጥራትን አፕሮች ማድረግ ያለብን በዚህ መንፈስ ነው። ነገር ግን እዚህ ጋር ሳላሰምር ማላልፈው ጉዳይ የእግዚአብሔር ቃል ከኛ የሚጠብቀው ነገር አለ። በዚህ ጉዳይ እንግዲህ መዝሙር 95 ላይ ስለዚህ ሕዝብ የሚናገረው ነገር አለ። ልክ እንደ ፈርዖን የእስራኤልም ሕዝብ በኋላ ልቡን አደንድኗል። እግዚአብሔርን አልታመነም፣ በእግዚአብሔር ላይ አጉረምርሟል፣ እግዚአብሔርን ተፈታትኗል በምድረ በዳ። መዝሙር 95 ከ8 እስከ 11 ልናነብ እንችላለን። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ ይላል። ድምፁን ብትሰሙ ይላል። ለዛ ዘመን ሰዎች በዳዊት አልፎ እግዚአብሔር ይናገራል። የቀደመው አባቶቻቸው በምድረ በዳ ያደረጉትን የልብ ማጽናት የልብን ድንዳኔ አስታውሶ እናንተም ድምፁን ብትሰሙ ተገዙለት፣ ታዘዙት፣ እመኑት፣ አታጉረምርሙ፣ ታዘዙ ለእግዚአብሔር ይላል። በኋላ ደግሞ የዕብራውያን ጸሐፊ ለአዲስ ኪዳን ሰዎች ለእኛ ደግሞ የተጻፈልንን በዚያም ዘመን ለነበሩ አሁንም ዛሬም ደግሞ ለእኛ ምን ይላል? ዕብራውያን ምዕራፍ 3 የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ ይላል። እንግዲህ የክርስቶስ ተካፋዮች ሆነናል፣ በክርስቶስ ኢየሱስ አምነን ድነናል። ስለዚህ ለእግዚአብሔር ተገዙ፣ ልባችሁን አለስልሱ፣ ለድምፁ ተገዙ፣ ታዘዙት። ፈርዖን እንዳደረገው ከእግዚአብሔር ጋር አትደራደሩ፣ ግማሽ መታዘዝ አትስጡት፣ በሁለንተናችሁ ታዘዙት። በምድረ በዳ እንደጠፉት እንደነዚያ ሰዎች እንዳትሆኑ ለእርሱ ተሰጡ፣ ታዘዙት ይላል። ወገኖቼ ድምፁን ብትሰሙ
በጌታ የሆንን እርሱን ያመንን ሰዎች ለድምፁ እንገዛ ወገኖቼ። ህይወታችንን ለእግዚአብሔር ያልሰጠን እርሱን የህይወታችን አዳኝና ጌታ ያላደረግን ሰዎች አሁን የምትሰሙትን ድምፅ ስሙ። መዳን ዛሬ ነው። የመዳን ቀን ዛሬ ነው። የመመለስ ቀን ዛሬ ነው። ነገ እኔም ላልኖር እችላለሁ። ተመልሼ ይሄን ተመሳሳይ ቪዲዮ ላልሰራ እችላለሁ። እናንተም በዚያ ሳይድ ሆናችሁ የሚቀጥለውን ቪዲዮ ላትሰሙ ትችላላችሁ። ነገ የኛ አይደለም። ከዚህ ሰከንድ በኋላ ምን እንደሚሆን አናውቅም። ድምፁን ብንሰማ ልባችንን እልከኛ አናድርግ። እንመለስ ወደ እርሱ። ጌታን አዳኜነ የህይወቴ ጌታነ ብለን እንሹመው በልባችን ዙፋን ላይ። ህይወታችንን ለእርሱ እንስጠው። እግዚአብሔር አምላክ የተመሰገነ ይሁን። በሚቀጥለው ከምዕራፍ 12 ጀምሮ ያሉትን ምዕራፎች ደግሞ እንመለከታለን። የጌታን ድምፅ መስማት፣ ለድምፁ ምላሽ መስጠት ይሆንልን። ጸጋው ይብዛልን።